ሰላም እንዴት ናችሁ? ዛሬ እንግዲህ እንደተለመደው ስለ ጤናችን እናወራለን። ከእነዚህም ውስጥ እንግዲህ ዛሬ ወንድ ልጅ በእቅድ እንዴት አድርጌ መውለድ እችላለሁኝ የሚለውን ያ በእርግጥ እግዚአብሔር ስራ ቢሆንም ግን ደግሞ እንደሚቻል እናያለን ማለት ነው። ምን ስናደርግ ይቻላል የሚለውን እናያለን። ወንድ ልጅ የመውለድ እድልን ለመጨመር የተለያዩ ተፈጥሯዊና ሕክምናዊ መንገዶች ላይ የተመሰረቱ ጥናቶች ቢኖሩም ሆኖም ያው በተፈጥሯዊ መንገድ የሚደረጉ ጥረቶች 100% ዋስትና እንደሚሰጡ እንደማይሰጡና የፅንሱ ጾታ የሚለየው በአባቱ ዘር ፍሬ የሚሸከመውን የክሮሞዞም አይነት ኤክስ ወይም ዋይ መሆኑን መገንዘብ ያስፈልጋል። ስለዚህ የወንድ ልጅ ዋይ ክሮሞዞም የዘር ፍሬ ፈጣን በመሆኑ እድሜያቸው አጭር ነው። የሴት ልጅ ደግሞ ያው የሴት ልጅ የዘር ፍሬ ደግሞ ዘገምተኛ ነገር ቢሆንም ረዥም ጊዜ መቆየት እድል አላቸው ማለት ነው። በዚህ መርህ ላይ ተመስርተን እንዴት በተፈጥሯዊ መንገድ እና በሕክምና እንዴት ወንድ ልጅን መውለድ እንደምንችል እናያለን ማለት ነው። አንደኛ የእንቁላል መውጫ ጊዜን መከታተል። የቀን አጠቃቀም ወንድ ልጅ የመውለድ እድልን ለመጨመር የሴቷ እንቁላል የሚወጣበትን ቀን ወይም እንቁላል ከወጣ ከጥቂት ሰዓታት በኋላ ግንኙነት ማድረግ ይመከራል። ምክንያቱም የዋይ ክሮሞዞም የዘር ፍሬዎች ፈጣን ስለሆኑ ቀድሞ እንቁላሏ ጋር ይደርሳሉ ማለት ነው። የእንቁላል መውጫ ቀንን ለማወቅ የሴቷን የፅንስ ዑደት መከታተል። የሰውነት ሙቀት ለውጥን መለካት ወይም ደግሞ የሰውነት ሙቀትን መለካት ወይም በፋርማሲ የሚሸጡ የእንቁላል መውጫ መቆጣጠሪያዎችን መጠቀም ይቻላል ማለት ነው። ሁለተኛ የሴት ብልት የካርቦን አሲድ መጠን ፒኤች ሌቭል። የዋይ ክሮሞዞም የዘር ፍሬዎችን አልካላይን በሆነ አካባቢ ረዥም ጊዜ ይኖራሉ። የሴቷ እርካታ በግንኙነት ወቅት ቀድሞ ከተከሰተ የብልት አካባቢ አልካላይን እንዲሆን ስለሚረዳ የወንድ ልጅ ዘር ፍሬዎችን እድሜ ያራዝማል ማለት ነው። ገባችሁ? ሶስተኛ የአመጋገብ ዘይቤ ለአባት ከግንኙነቱ በፊት ካፌን ያላቸውን መጠጦች ለምሳሌ ቡና መጠጣት የዋይ ክሮሞዞም የዘር ፍሬዎችን እንቅስቃሴ ያፋጥናል ተብሎ ይመከራል ወይም ይታመናል። ለእናት በፖታሺየም እና በሶዲየም የበለጸጉ ምግቦች እንደ ሙዝ፣ ድንች፣ ስፒናች ማብዛት እንዲሁም የካልሲየም እና የማግኔዥየም መጠንን መቀነስ የሰውነትን አልካላይን ለመጨመር ይረዳል የሚሉ ጥናቶችም አሉ ማለት ነው። አራተኛ የህክምና አማራጭ 100% አስተማማኝ መንገድ አይቪኤፍ የሚባለው የህክምና ሲሆን ሙሉ በሙሉ አስተማማኝ በመሆን መንገድ የፅንስ ጾታ መምረጥ የሚቻል በቤተ ሙከራ የሚደረግ የፅንስ ማዳቀል እና የፅንስ ጾታ ከመትከል በፊት በመመርመር መታወቅ ይቻላል ማለት ነው። ስለዚህ ተፈጥሯዊ መንገድ የጾታ እድልን በተወሰነ መጠን ሊያሳድጉ ቢችሉም ሙሉ በሙሉ የተረጋገጡ አይደሉም በተፈጥሮ መንገድ ማለት ነው። ለማንኛውም የእርግዝና ዝግጅት ከማህፀንና ፅንስ ስፔሻሊስት ሐኪም ጋር ማማከር የተሻለ ቢሆንም ተጨማሪ ስለዚህ ጉዳይ ስናይ ደግሞ ወንድ ልጅ የመውለድ እድልን ከፍ ለማድረግ በዝርዝር ሊተገበሩ የሚችሉ ተጨማሪ ተፈጥሯዊ ምክሮች እና ሳይንሳዊ ጥናቶችን ስናይ ደግሞ አንደኛ የግንኙነት አቀማመጥ የዋይ ክሮሞዞም ወንድ የሚያደርጉ የዘር ፍሬዎችን አጭር እድሜ ስላላቸው እና በአሲዳማ የሴት ብልት አካባቢ በፍጥነት ስለሚሞቱ አቀማመጡ የዘር ፍሬዎችን በቀጥታ ወደ ማህፀን በር ቀርበው እንዲፈሱ የሚያስችል መሆኑን እናያለን ማለት ነው። ጥልቅ የሆነ ግንኙነት የሚፈቀዱ አቀማመጦች ለምሳሌ በጀርባ መተኛት የሚሰጡ አቀማመጦች የዘር ፍሬን ወደ ማህፀን የሚጓዝበት ርቀት ስለሚያጠሩ ወይም ስለሚያፋጥኑ ክሮሞዞሞች ፍሬዎች ተመራጭ ናቸው ማለት ነው። ሁለተኛ የሴቷ እርካታ ደረጃ እና ቅድመ ክትትል ማለት ነው። ወንድ ልጅ በሚታቀድበት ጊዜ ሴቷ ከወንዱ ቀድማ ወይም ከወንዱ ጋር እኩል እንድትረካ ይበረታታል ማለት ነው። ሌላው ሴቷ ስትረካ የሚወጡ ፈሳሾች ተፈጥሮ አልካላይን ይዘት ስላላቸው የብልትን አሲዳማነት ይቀንሱታል። ይህም የዋይ ክሮሞዞም ያላቸው የዘር ፍሬዎችን ረዥም ጊዜ እንዲቆዩና በፍጥነት እንዲጓዙ መንገድ መክፈት ይችላል ማለት ነው።
የእንቁላል መውጫ ቀን በፊት ግንኙነት ማቋረጥ። ለምሳሌ የእንቁላል መውጫ ቀን ከመድረሱ ከ3 እስከ 5 ቀናት በፊት ግንኙነት አለማድረግ ወይም ግንኙነት አለማድረግ ወንድ ልጅ ለመውለድ ከፍተኛ እድልን ይከፍታል ማለት ነው። ይህም የወንድ የዘር ፍሬ መጠን እና ጥራት እንዲጨምር ያደርጋል። የወንድ የዘር ፍሬ በበዛ ቁጥር ደግሞ ፈጣኖቹ ዋይ ክሮሞዞሞች እንቁላል ጋር ቀድመው የመድረስ እድላቸው ይጨምራል ማለት ነው። የእንቁላል መውጫ ቀንን በትክክል የመለኪያ መንገዶች የቀን መቁጠሪያ ብቻውን ሁል ጊዜ ትክክል ላይሆን ስለሚችል የሚከተሉት ምልክቶችን በአንድ ላይ አስተባብሮ መጠቀም ይቻላል ማለት ነው። የማህፀን በር ፈሳሽ እንቁላል የሚወጣበት ወቅት የማህፀን በር ፈሳሽ እንደ እንቁላል ነጭ ክፍል የሚለጠጥ ሲሆን የጠራና የሚያንሸራትት ይሆናል። ይህ ፈሳሽ ሲታይ ግንኙነት ማድረግ ወንድ ልጅ የመውለድ እድልን ያሳድጋል ወይም ያጎላል ማለት ነው። የሰውነት ሙቀት በየቀኑ ጠዋት ከአልጋ ሳይነሱ ሙቀት በመለካት እንቁላል ሲወጣ የሰውነት ሙቀት በትንሹ ከ0.5 እስከ 1 ዲግሪ ፈራናይት ከፍ ይላል። ይህ ደግሞ ግንኙነት ሲደረግ ወንድ ልጅ የመውለድ እድል ከፍታ ይጨምራል ማለት ነው። የወንዱ የዘር ፍሬ ቅዝቃዜና ልብስ አጠቃቀም የወንድ ዘር ፍሬ የሚመረተው ከሰውነት ሙቀት ዝቅ ባለ የሙቀት መጠን ውስጥ ነው። ዋይ ክሮሞዞም ለሙቀት በጣም ተመራጭ ናቸው። ወንዱ ጥብቅ ታውቃላችሁ አይደል? ጥብቅ ያሉ የውስጥ ሱሪዎችን ከመልበስ ይልቅ ሰፋ ያሉ እንደ ቦክሰር ፓንቶችን ቢለብሱና ከግንኙነት በፊት ሞቅ ባለ ውሃ ገንዳዎች ወይም ሳሙናዎች ውስጥ ባይዘፈዘፍ የዋይ ክሮሞዞም ጤንነት ለመጠበቅ ይረዳል ማለት ነው። ገባችሁ? ወንድ ልጅ የመውለድ እድልን ለመጨመርና የሰውነት አልካላይን ለመጠበቅ የሚረዱ የምግብ አይነቶች ደግሞ የወንድ ልጅ የመውለድ እድልን ለመጨመር የሚደረግ በዝግጅት ወቅት የሰውነት አልካላይን ለመጠበቅና የዋይ ክሮሞዞሞች የዘር ፍሬዎችን እንቅስቃሴ የሚያፋጥኑ ምግቦችን መመገብ ትልቅ ሚና ይጫወታል። የእነዚህ ምግቦች በዋናነት በፖታሺየም በሶዲየም እና በአልካላይን አምጪ ንጥረ ነገሮች የበለጸጉ ሲሆኑ የካልሺየም እና የማግኒዚየም ይዘታቸው ደግሞ አነስተኛ ነው። አንደኛ በፖታሺየም እና ሶዲየም የበለጸጉ ምግቦችን ደግሞ ከፍተኛ ፖታሺየም ይዘው ያለው በመሆኑ የዋይ ክሮሞዞሞች ዘር ፍሬዎችን እድሜና እንቅስቃሴ ለማራዘም ይረዳል። ሌላው ድንችና ስኳር ድንች በፖታሺየም የበለጸጉ በመሆናቸው የሰውነት አልካላይን በመከታተል ከፍተኛ አስተዋጽኦ አላቸው። አቮካዶ ጤናማ ከፍተኛ ፖታሺየም ስላለው የሰውነት ፒኤች ወደ አልካላይን ይለውጣል። የታሸጉ ወይም በትንሹ ጨው ያላቸው ምግቦች ሶዲየም የሰውነት አልካላይን ስለሚጨምር በትንሹ ጨው ያላቸው ምግቦችን መመገብ ይመከራል። የአልካላይን መጠንን የሚጨምሩ አትክልቶች፣ ፍራፍሬዎች እንደ አረንጓዴ ቅጠላ ቅጠሎች፣ ስፒናች፣ ቆስጣ፣ ሰላጣ ሰውነትን አሲዳማነትን በመቀነስ ወደ አልካላይን የመቀየር ከፍተኛ አቅም አላቸው። ካሮት እና ቲማቲም በቫይታሚን እና በፖታሺየም የበለጸጉ በመሆናቸው የማህፀን አካባቢ አልካላይን የተመቸ ያደርጋል ማለት ነው። ሲትረስ ፍራፍሬዎች እንደ ብርቱካን፣ እንደ ሎሚ፣ ማንደሪን ምንም እንኳን በጣዕሙ አሲዳማ ቢሆንም ሰውነት ውስጥ ተበሽተው ከጠቀሙ በኋላ የሚተው ቀሪ አካል ከፍተኛ አልካላይን ነው ማለት ነው። ቀሪው አካል ቀይ ስር እንደ ኪያር ሰውነት የፈሳሽ መጠን የሚያስተካክሉና አልካላይን አምጪ አትክልቶች ናቸው ማለት ነው። ለአባት ለሚመከሩ ኃይል የዘር ፍሬ ማምጫ ምግቦች ካፊን ያላቸው መጠጦች ቡና ወይም ጥቁር ሻይ አባትየው ከግንኙነት ከ30 ደቂቃ በፊት አነስተኛ ቡና ወይም ሻይ መጠጣቱ የዋይ ክሮሞዞም ዘር ፍሬዎች በፍጥነት እንዲንቀሳቀሱ ያደርጋል። እንጉዳይ ምግቦች እንደ መሽሩም ምግቦች በቫይታሚን ዲ እና በፖታሺየም የበለጸጉ በመሆናቸው የወንድ ዘር ፍሬ ጥራትን ይጨምራሉ። የሙዝና የሱፍ ፍሬ በዘር ፍሬ እንቅስቃሴ ላይ አዎንታዊ ተጽዕኖ ያላቸው ጤናማ ዘይቶች ናቸው። ሊቀንሱ ወይም ሊወገዱ የሚገቡ ምግቦች ካልሲየም እና ማግኒዚየም ምንጮች ወንድ ልጅ የመውለድ እድል ለመጨመር የሚሞከር ወቅት የሰውነት አሲዳማ የሚጨምሩና ለሴት ልጅ ኤክስ ክሮሞዞም እርግዝና የሚረዱ አልካላይኖች ወይም የካልሲየም እና የማግኒዚየም ይዘታቸው ከፍተኛ የሆኑ ምግቦች መቀነስ ያስፈልጋል። በወተት ወይም የወተት ተዋጽኦ እንደዚህ ወተት፣ አይብ፣ እርጎና ቅቤ ካልሲየም ስላላቸው መቀነስ አለባቸው። ቸኮሌትና ኮካዎች
የኮካ ውጤቶች ማግኔዥየም ስላላቸው መቀነስ አለባቸው። የባህል ምግቦችና ካልሲየም የበዛባቸው የቅጠላ ቅጠል አይነቶች አመጋገብ ለውጥ ማድረግ የሚገባው እርግዝና ለማቀድ ከታሰበ ከ4 እስከ 6 ሳምንታት አስቀድሞ ነው። ማንኛውም ከፍተኛ አመጋገብ ለውጦች ከማድረጉ በፊት የጤና ባለሙያዎችን ማማከር ደግሞ የተሻለ ነው ማለት ነው። ስለዚህ ዛሬ እንግዲህ ያየነው በጣም ጥሩ የሆነ ትምህርት ነው። ወንድ ልጅን በእቅድ መውለድ እንደሚቻል ያው እግዚአብሔር ስራ ቢሆንም ደግሞ መውለድ እንደሚቻል ሃይላይቱን አይተናል። የተወሰነ ደግሞ ገረፍ አድርገን አይተናል ማለት ነው። ከእርግዝና በፊትና ከእርግዝና ወቅት በእርግዝና ወቅት መወሰድ ያለባቸው አስፈላጊ የቪታሚን እና ማዕድን አይነቶች ለፎሊክ አሲድ ምን ናቸው የሚለው ደግሞ ከእርግዝና በፊትና ከእርግዝና ወቅት ጽንሱ የአእምሮአዊና አካላዊ እድገት ለመደገፍ እንዲሁም አጥንትና ጤንነት ለመጠበቅ የሚወስዱ አስፈላጊ ቪታሚኖችና ማዕድናትን ለምሳሌ ከእርግዝና በፊት የሚጀመሩ ፎሊክ አሲድ፣ ቫይታሚን ቢ9 ፎሊክ አሲዶች እንደ ጥቅም ለምሳሌ ጽንሱ አእምሮና ጀርባ አጥንት ላይ የሚከሰቱ አደገኛ የተወልዶ እክሎችን የትውልድ እክሎችን ትቦዎችን ሙሉ በሙሉ የሚባል ደረጃ ይከላከላሉ። መቼ ይጀምራል? እርግዝና ከማቀድ ከ1 እስከ 3 ወር አስቀድሞ መውሰድ ፎሊክ አሲድ ይመከራል። ምክንያቱም የጽንሱ አእምሮና የጀርባ አጥንት የሚሰሩት እናቷ አርግታ መሆኑን ጌታ ሆይ እና ከእርግዝና ፎሊክ አሲድ የሚወሰደው በእርግዝና ሰዓት ሳይሆን ከእርግዝና በፊት ከ3 ወር በፊት ነው ማለት ነው። መጠን በቀን 400 እስከ 800 ማይክሮግራም መውሰድ ማለት ነው። በእርግዝና ወቅት የሚወሰዱ አስፈላጊ ቫይታሚኖች ለምሳሌ አይረን እርግዝና ወቅት እናት የደም መጠን ስለሚጨምር የቀይ ደም ህዋሳትን ለማምረት ኦክሲጅን ለጽንሱ ለማዳረስ እና እናቲቱ ከደም ማነስ ለመቀነስ ይረዳል። መጠን በ27 ሚሊግራም በዶክተር ትዕዛዝ መውሰድ አለበት። ካልሲየም ጥቅም የጽንሱ አጥንትና ጥርስ ለመገንባት ያገለግላል። እናቲቱ በቂ ካልሲየም ካገኘች ጽንሱን እናቲቱ አጥንት ላይ ስለሚወስድ ለወደፊት አጥንት መሸርሸር ይረዳታል ማለት ነው። መንሸራሸር መጠን እስከ 1000 ሚሊግራም በቀን ማለት ነው። ቫይታሚን ዲ ጥቅም ካልሲየም በሰውነት ውስጥ በትክክል እንዲመጣና የጽንሱ አጥንት የበሽታ መከላከል አቅምና እይታ እንዲጎለብት ያደርጋል ማለት ነው። መጠን በቀን እስከ 600 ኢንተርናሽናል ዩናይት መጠቀም ማለት ነው። ኦሜጋ 3 እና ዲኤችኤ ጥቅም የጽንሱ አእምሮና የእይታ አይን እድገት ከፍተኛ ደረጃ ይደግፋል። መጠን በቀን 200 እስከ 300 ሚሊግራም ዲኤች መውሰድ ማለት ነው። አዮዲን ጥቅም ለእናቲቱ የታይሮይድ እጢ ስራ እና ለጽንሱ የነርቭ ስርዓት አእምሮ እድገት በጣም አስፈላጊ ነው። መጠን በቀን 220 ማይክሮግራም። ስለዚህ ቫይታሚን ኤ ጥንቃቄ በእርግዝና ከፍተኛ መጠን ያላቸው ቫይታሚን ኤ አጠቃቀም ለጽንስ አካል ጉዳተኝነት ስለሚዳርግ በሐኪም ካልታዘዘ በስተቀር በብዛት መውሰድ የለበትም። የሐኪም አማካኝ የማንኛውም ቫይታሚን አይነት ከመጀመሩ በፊት የማህፀንና ጽንስ ስፔሻሊስት ወይም የጤና ባለሙያ ጋር በመመካከር ከእርስዎ የሚሆነውን ትክክለኛ ቫይታሚን ሰብስብ መውሰድ ተመራጭ ነው ማለት ነው። ስለዚህ ለአሁኗ እቺን አይተናል ማለት ነው። በነገራችን ላይ እርግዝና ከመወሰዱ ከ3 ወር በፊት ወይም ከ6 ወር በፊት ፎሊክ አሲድ ቢወሰድ ጥሩ ነው ማለት ነው። ከዛ በእርግዝና ወቅት ደግሞ ለ3 ወር የሚሆን 3 ወር ጊዜ ፎሊክ አሲድ ቢወሰድ ጥሩ ነው ይሆናል ማለት ነው። ከምንም በፊት ግን ዶክተር ማማከር ተገቢ ነው። ለማንኛውም ለዛሬ ያለን ትመስላለች። ነገ በሌላ አጀንዳ እንመጣለን። ጤናችሁን ጠብቁ። ክበሩልኝ። ቻው